ናይስጥልኝ በቅድሚያም አርዕስተ ዜናው የሲዳማ ብልጽግና ፓርቲ ጽፈት ቤት ኃላፊነታቸውን አልተወጡም ያላቸውን 146 ከፍተኛ አመራሮች ከኃላፊነት አነሳ። የአማራ ብልጽግና ፓርቲ እንዲሁ ትናንት ቁጥራቸው ያልተገለጹ የፓርቲው አመራሮችና ሰራተኞች ከስራ መታገዳቸውን አስታውቋል። የባልደራስ ለእውነተኛ ዲሞክራሲ ፓርቲ በርካታ አባላትና ደጋፊዎች ዛሬ በፖሊስ ቁጥጥር ስር መዋላቸውን ፓርቲው አስታወቀ። ሁለት የግል የእርዳታ ድርጅቶች በመካከለኛው ሜዲትራኒያን ባህር ላይ የነበሩ ከ100 በላይ ሰዎችን ሕይወት ከመስመጥ ታደጉ። ዩክሬን ሲቪሎችን ከሁለት የዩክሬን ከተሞች ለማስወጣት የተደረሰውን የተኩስ አቁም ስምምነት አላከበረችም ስትል ሩሲያን ወነጀለች። የሩሲያ መንግስት በፊናው የሩሲያ ወታደሮች የመተላለፊያ ኮሪዶሩን ከከፈቱ በኋላ የዩክሬን ብሔርተኞች ተኩስ ከፍተዋል ሲል ወንጅሏል። ዜናው በዝርዝር የሲዳማ ብልጽግና ፓርቲ ጽፈት ቤት ኃላፊነታቸውን አልተወጡም ያላቸውን 146 ከፍተኛ አመራሮች ከኃላፊነት አነሳ። ፓርቲው ለ238 አመራሮች ደግሞ ማስጠንቀቂያ ሰጥቷል። ፓርቲው ይህንን ውሳኔ ያሳለፈው ተለውጦ ሀገርን ለመለወጥ በሚል መሪ ሀሳብ የፓርቲው የአመራርና አባላት የስልጠናና የግምገማ መድረክ ትናንት ባጠናቀቀበት ወቅት ነው። የብልጽግና ፓርቲ የሲዳማ ጽፈት ቤት ኃላፊ አቶ አብርሃም ማርሻሎ የመድረኩን መጠናቀቅ አስመልክተው ለመገናኛ ብዙሃን መግለጫ ሰጥተዋል። ከፓርቲው ስነ ምግባርና አስተሳሰብ ያፈነገጡ አካሄዶች፣ አስተሳሰቦችና ተግባሮች ፓርቲው ተሸክሞ እንደማይጓዝ ከጋራ መግባባት ላይ መደረሱን የጠቆሙት ኃላፊው 2490 አመራሮች ወደ ግምገማ ገብተው እንደነበር በመግለጫቸው አስታውቀዋል። አክለውም እዚህ ላይ አናበቃ ሰው በልቶ ሰርቆም ዳር ላይ ወጥቶ እንዲጠቀም አይደለም እንዲጠየቅ ነው። የሰረቀ ካለ ይሄ በተጠርጥሮ ከወጡ በኋላ የሰረቀ ዳር ወጥቶ ሀብት ሰብስቦ ዳር ወጥቶ የሚቀር ሳይሆን መጠየቅ እንዲችል ኮሚቴ አዋቅረናል። በተጨማሪም ህጋዊ እርምጃ መውሰድ እንዲቻል የስነ ምግባር ጉድለታቸውን የሚያጣራ ከአቃቢ ህግ ከፖሊስና ከሌሎች አካላት የተውጣጣ ግብረ ኃይል ተቋቁሞ ስራ መጀመሩን አቶ አብርሃም መግለጻቸውን የሐዋሳው ዘጋቢያችን ሸዋንግዛው ወጋየው የላከልን ዜና ይጠቁማል። በተመሳሳይ ዜና ትናንት እንዲሁ ከመመሪያና ከአሰራር ውጪ የድርጅቱን ገንዘብ በብድር ተከፋፍለዋል የተባሉ የአማራ ክልል ብልጽግና ፓርቲ ጽፈት ቤት አመራሮችና ሰራተኞች ከስራ መታገዳቸውን ፓርቲው አስታውቋል። የአማራ ብልጽግና ፓርቲ ትናንት በይፋዊ የፌስቡክ ገጹ ባወጣው መግለጫ ቁጥራቸው ያልተገለጹ የፓርቲው አመራሮችና ሰራተኞች ከፓርቲው አሰራር ውጪ የፓርቲውን ገንዘብ በብድር በመውሰዳቸው ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪሰጥ ድረስ ከትናንት የካቲት 25 ቀን 2014 ዓ.ም ጀምሮ ከመንግስትና ከፓርቲ ኃላፊነት እንዲነሱና የተበደሩትን ገንዘብ ያለ ቅድመ ሁኔታ ከነወለዱ እንዲመልሱ መወሰኑን ፓርቲው ገልጿል። የተወሰደው እርምጃ መልካም ቢሆንም ብድሩን የፈቀዱና የወሰኑ የድርጅቱ ኃላፊዎችም ሊጠየቁ ይገባል ሲሉ አስተያየታቸውን ለባህር ዳሩ ዘጋቢያችን አለምነው መኮንን የሰጡ ነዋሪዎች አመልክተዋል። በተራ ሰራተኞች ላይ የተወሰደውን እርምጃ አንዳንዶች ሲደግፉ፣ ሌሎች ደግሞ ተቃውመውታል። ምንም እንኳን ከብዙ ጩኸት በኋላ የተፈጸመ ቢሆንም አሁን ላይ እርምጃ መውሰዳቸው ተገቢ ነው። ነገር ግን ውሳኔው ትላልቆቹን ይነካል። የፖለቲካ ድርጅት በምን ተአምር ነው አበዳሪ የሚሆነው? ሲጀመር የፋይናንስ ተቋም አይደለም፣ የፖለቲካ ድርጅት ነው። ከአባላት የሚሰበሰብ ገንዘብ ነው። መተዳደሪያ ደንቡ ላይም ለአባላት ብድር ይሰጣል የሚል ምንም አይነት ጭላንጭል ነገር አታገኝም። መግቢያ እና አንደኛው ተጠያቂውም ለኔ ይሄንን አመቻችቶ ፊርማ ፈርሞ ያፈው የፈቀደ ሰው የመጀመሪያው ተጠያቂ ሲሆን ይውሰድም አይውሰድም። ስለተወሰደው እርምጃ የአማራ ክልል ብልጽግና ፓርቲ ጽፈት ቤት ኃላፊ ተጨማሪ ማብራሪያ እንዲሰጥ ዘጋቢያችን አለምነው መኮንን ያደረገው ተደጋጋሚ ጥረት ስልክ ባለመነሳቱ አልተሳካም።
የባልደራስ ለእውነተኛ ዲሞክራሲ ፓርቲ በርካታ አባላትና ደጋፊዎች ዛሬ በፖሊስ ቁጥጥር ስር መዋላቸውን ፓርቲው አስታወቀ። ፓርቲው በይፋዊ የፌስቡክ ገጹ እንዳስታወቀው አባላቱ በ3 መኪና ወደ ልደታ ክፍለ ከተማ ፖሊስ መምሪያ ተወስዷል። ሰዎቹ በቁጥጥር ስር የዋሉት ዛሬ 44ኛውን የካራማራ የድል በዓል ለማክበር አዲስ አበባ በኢትዮ ኩባ መታሰቢያ ሐውልት ጋር በተገኙበት ወቅት ነው ተብሏል። በወቅቱ በቁጥጥር ስር ውለው የነበሩት የፓርቲው ፕሬዝዳንት አቶ እስክንድር ነጋና ሌሎች 3 ሰዎች መልሰው ሲለቀቁ የዜና እስከተጠናከረበት ጊዜ ድረስ ሌሎች 33 ሰዎች አለመለቀቃቸውን ፓርቲው አስታውቋል። ፓርቲው ታሰሩብኝ ያላቸውን የፓርቲው አመራሮች አባላትና ደጋፊዎች ስም ዝርዝር በማህበራዊ መገናኛ ዘዴዎች ገጹ ይፋ አድርጓል። አድማጮች በመከታተል ላይ የምትገኙት ከዶቼ ቬለ DW የሚተላለፈውን የዓለም ዜና ነው። 2 የግል የእርዳታ ድርጅቶች በመካከለኛው ሜዲትራኒያን ባህር ላይ የነበሩ ከ100 በላይ ሰዎችን ሕይወት ከመስመጥ ታደጉ። የጂኦ ባሬንስ የነፍስ አድን ሰራተኞች ዛሬ ጠዋት በአንድ የጎማ ጀልባ ላይ የነበሩ 80 ስደተኞችን ሕይወት መታደግ መቻላቸውን ድንበር የለሽ የሐኪሞች ድርጅት ዛሬ በትዊተር ገጹ ባሰራጨው መልእክት አስታውቋል። ኦፕን አርምስ የተሰኘው የስፔን የባህር ላይ ነፍስ አድን ሰራተኞች ደግሞ ተጨናንቀው የእንጨት ጀልባ ላይ የነበሩና 30 የሚጠጉ ሰዎችን ከመስመጥ ማትረፋቸውን አስታውቋል። ሁለቱም መርከቦች ከሊቢያ የባህር ዳርቻ የተነሱ ነበረ። እንደ የጣሊያን የሀገር ውስጥ ጉዳይ ሚኒስቴር ገለጻ በዚህ የጎርጎሮሲያኑ ዓመት ያለፈው ሐሙስ ድረስ ከ5470 በላይ ስደተኞች በጀልባ ተሳፍረው የጣሊያን የባህር ዳርቻ ገብተዋል። ቁጥሩ ካለፈው ዓመት ተመሳሳይ ወቅት በመጠኑ ከፍ ያለ እንደሆነም ሚኒስቴሩ አስታውቋል። ዩክሬን ሲቪሎችን ከ2 የዩክሬን ከተሞች ለማስወጣት የተደረሰውን የተኩስ አቁም ስምምነት አላከበረችም ስትል ሩሲያን ወነጀለች። እንደ ዩክሬን ከተማ ማሪፖል ባለስልጣናት ከሆነ የሩሲያ ወታደሮች ሲቪሎችን ለማስወጣት የተደረሰውን የተኩስ አቁም ስምምነት አላከበሩም። በዚህ ምክንያት ሲቪሎችን ማሸሹ ለደህንነት ሲባል ለሌላ ጊዜ ተዛውሯል ሲል የከተማው አስተዳደር ዛሬ በቴሌግራም ባሰራጨው መልእክት መግለጹን የፈረንሳይ ዜና ምንጭ ዘግቧል። ቀደም ብሎ የሩሲያ መከላከያ ሚኒስቴር እስከዛሬ እኩለ ቀን ድረስ ከ2 የዩክሬን ከተሞች ሲቪሎችን ለማሸሽ እንዲቻል ለተኩስ አቁም ተስማምቶ ነበረ። የሩሲያ መንግስት በፊናው ዩክሬንን ወንጅሏል። እንደ ሩሲያ መገናኛ ብዙሃን ዘገባ የዩክሬን ብሔርተኞች የሩሲያ ወታደሮች የመተላለፊያ ኮሪዶሩን ከከፈቱ በኋላ ተኩስ ከፍተውባቸዋል። ከዚህ በተጨማሪ እንደ ሩሲያ ምንጮች ከሆነ የሩሲያ ደጋፊ ኃይሎች በምስራቅ ዩክሬን ዶኔትስክ ግዛት ውስጥ የሚገኙ 6 ከተሞችን የተቆጣጠሩ ሲሆን በደቡብ ክልል እየተቃረቡ ያሉት የሩሲያ ወታደሮች 10 መንደሮችንና ከተሞችን በቁጥጥር ስር አውለዋል። የዩክሬን መከላከያ ሚኒስቴር ግዛቶች ማጣቱን ቢያምንም የአገሪቱ ትንሽ ክፍል ብቻ በሩሲያ ቁጥጥር ስር መዋሉን አስታውቋል። ሩሲያ ዩክሬንን ከ10 ቀናት በፊት ከወረረች ጊዜ አንስቶ ዩክሬን ቢያንስ 350 ንጹሃን ዜጎቿ መገደላቸውንና ከ9000 በላይ የሩሲያ ወታደሮችን ገድያለው ስትል ስለ ራሷ ወታደራዊ ኪሳራ ምንም አይነት መረጃ ሳትጠቅስ አልፋለች። በሩሲያ በኩል ደግሞ በዩክሬን ወደ 500 የሚጠጉ የራሷ ተዋጊዎችና 2870 ሰዎች መሞታቸውን ተናግራለች። መረጃው በገለልተኛ አካል ሊረጋገጥ አልቻለም። እንደ የተባበሩት መንግስታት ድርጅት ገለጻ ከ1.2 ሚሊዮን በላይ ሰዎች ከዩክሬን የሸሹ ሲሆን አብዛኞቹ በጎረቤት ሀገሮች በተለይም በፖላንድ ተጠልለዋል። በሰሜን ምዕራብ ፓኪስታን በሚገኝ አንድ መስጊድ ላይ በተፈጸመ የአጥፍቶ ጠፊ ጥቃት ቢያንስ 62 ሰዎች ሲገደሉ 194 ደግሞ መቁሰላቸውን የሀገሪቱ የሆስፒታል ምንጮች አመለከቱ። እንደ የዓይን እማኞች ገለጻ ጥቃት አድራሹ ከአርብ ዕለት ሰላት በፊት በፔሻወር በሚገኘው የሺያዎች መስጊድ ገብቶ በርካታ ምዕመናንን በጥይት ከገደለ በኋላ ራሱን አጥፍቷል። ለጥቃቱ ራሱን እስላማዊ መንግስት ወይም IS ሲል የሚጠራው ቡድን ኃላፊነቱን ወስዷል። የትናንቱ ጥቃት ፓኪስታን ውስጥ ባለፉት 5 ዓመታት ከደረሱ ጥቃቶች ከፍተኛው ነው ተብሏል። የሲዳማ ብልጽግና ፓርቲ ጽህፈት ቤት ኃላፊነታቸውን አልተወጡም ያላቸውን 146 ከፍተኛ አመራሮች ከኃላፊነት አነሳ። የአማራ ብልጽግና ፓርቲ እንዲሁ ትናንት ቁጥራቸው ያልተገለጹ የፓርቲው አመራሮችና ሰራተኞች ከስራ መታገዳቸውን አስታውቋል።
የባልደራስ ለእውነተኛ ዲሞክራሲ ፓርቲ በርካታ አባላትና ደጋፊዎች ዛሬ በፖሊስ ቁጥጥር ስር መዋላቸውን ፓርቲው አስታወቀ። 2 የግል የእርዳታ ድርጅቶች በመካከለኛው ሜዲትራኒያን ባህር ላይ የነበሩ ከ100 በላይ ሰዎችን ሕይወት ከመስመጥ ታደጉ። ዩክሬን ሲቪሎችን ከ2 የዩክሬን ከተሞች ለማስወጣት የተደረሰውን የተኩስ አቁም ስምምነት አላከበረችም ስትል ሩሲያን ወነጀለች። የሩሲያ መንግስት በፊናው የሩሲያ ወታደሮች የመተላለፊያ ኮሪዶሩን ከከፈቱ በኋላ የዩክሬን ብሔርተኞች ተኩስ ከፍተዋል ሲል ወንጅሏል። ዜናው በዚሁ አበቃ። መልካም ቆይታ።